ነገር አድርጌላችሁ አላውቅም። ላንቺ ያለኝን አይደል የሌለኝን ሰጥሻለሁ። ከዛ ሰውዬ ጋር እናቴ ቀስ ብሎ መራመድ ሩቅ ያደርሳል ይላሉ ቻይኖች። ውለታውን የሚረሳ ባንቴሮ አይደለም። ቀላል የሚባለው መግደል የሚያቀተኝ ይመስላል። እባክሽ ዘኝለት። የሳምኩ ስላላሻኝ ነው። እሺ ቴንክ ዩ። ዴቭ ብደፋ ደስ ይለኝ ነበር። እሺ ምን ሆነ ነው? አንተ አይደለ እንዴ እኔ ህይወቴን ያተረፍክ? ዝም በል። ከዚህ በኋላ እኔ ከማውቃቸው ሰዎች ራቅ። አለበዛ ግን እመነኝ እደፋሃለሁ። ሰምተኛል አይደል? እደፋሃለሁ። ዴቭ ሰምተኛል? ቆይ ዴቭ አንተ ነህ እንደዚህ ሆነህ ማይ? ዝም በል። መስጠት ብቻ አይደለም መንጠቅም እችልበታለሁ። መሞት ብቻ አይደለም መግደልም እችልበታለሁ። ሰማኛለህ? አንተና ሮዛን በህይወት የተውኳችሁ ስለፈራዋችሁ ስላዘንኩላችሁ ሳይሆን በእናንተ ቆሻሻ ደም መጨማለቅ ስላልፈልኩ ነው። ገባ? ዴቭ በጣም ይቅርታ። ይቅርታ ነው ያልከው? ትላንት በድዬ ሊሆን ይችላል። ቆይ ዛሬ ጥፋቴ ምንድነው? ሁለተኛ እድል በመስጠት ባምንም ትላንት የበደለ ዛሬ አይበድልም ብዬ ግን አላስብም። ምክንያቱም ውሸት በደማችሁ ውስጥ ስለሆነ ማለት ነው። አሁን ያልከኝን አይነት ሰው ብሆን ኖሮ ሚስጥሩን መቅበር እችል ነበር፣ ወይም ደግሞ ባንተ የተነጠቅኳትን ሚስቴን ማስመለስ እችል ነበር። አሁን ፊት ለፊት ቆሞ የምታየው ባንቴሮ አንተና ወዳጆቼ የሰራችሁት ባንቴሮ ነው። ውለታውን የሚረሳ ባንቴሮ አይደለም። አሁን በድጋሚ ማምን ይመስላል? ቆይ ለምን አታምነኝ? ጭራሽ ትጮኻለህ። ሮዛን ለምን የማርኳት ይመስላል? ምክንያቱ ደግሞ ሁለታችሁ አንድ አይነት ስለሆናችሁ። እኔ ወደ እስር ቤት በተወረወርኩበት ማግስት አንተን አግብታ ዓለሟን ስትቀጭ ነበር። ያኔ ግን እኔ ብቻዬን ነበርኩኝ። ዴቭ ይቺ ሴት እኮ ብትችል ልትገለኝ፣ ባትችል ደግሞ ሽባ አድርጋ ልታስቀምጠኝ ትችል ነበር። የእያንዳንዱ ቀን ጸሎቴ ምን እንደነበር ታውቃለህ? ፈጣሪ ከተኛሁበት አስነስቶኝ እሷን እንድቀጣ ድል እንዲሰጠኝ ነበር። እኔ እኮ የተነሳሁት በእናንተ ደግነት ነው። እስኪ ንገረኝ፣ ገደልኳት? ሰቀልኳት? ሰየፍኳት? ቆይ ምን አደረግኳት? ዝጋ ብያለሁ። ይኸውልህ ዴቭ፣ ከገባህ የማርኳት ለአንተ ስል ነው፣ ለአንተ ደግነት፣ ለአንተ ንጹሕ ልብ ስል ነው እንጂ እንደሷ ሁኔታማ የኔ ይቅርታ አይገባትም ነበር። ሜዳውንም ጨዋታውን የሚያዘጋጀውት እኔ ነኝ። ጥረቴም ድካሜም አንድ አሸናፊ እንዲኖር ብቻ ነበር። እሷም እኔ ብቻ። ግን የሆነው ተቃራኒ ነው። በገዛ ሜዳ የሚያሳፍርሽበት ነው የተሸነፍኩት። እሺ ቆይ ምንድን ነው የማደርገው? አላውቅም። የማውቀው አንድ ነገር ቢኖር ያለኝን ነገር ሁሉ ይዞ መቆም፣ ከዛ ድጋሚ ያለ መሸነፍ። በቃ ይበቃል። እንዴት አይነት ጨዋታ ነው የምትጫወተው? ጨዋታ አይደለም። እሷን የማርኳት ለአንተ ስል ነው ዴቭ። ከዚህ በላይ እንድትጎዳ ስለማልፈልግ ነው። ይገባሃል? ለአንተ ስል ነው እኮ። አንተ ለኔ ስትል? አዎ ለአንተ ስል። ጉጉትህን አይቻለሁ። ልጅህን ለማቀፍ ያለህን ጉጉት በደንብ አይቻለሁ። ስለዚህ ይህንን ነገር ልገተው አልፈለኩም። ማን እንደነበርን ብቻ ነግሬ የፈለከውን እንድታደርግ ውሳኔው ላንተ ነው የተውኩልህ። ግን አልተውከኝም። አቤት? አዎ አልተውከኝም። ሚስቴንና ቤቴን ለቀውታል። ግን አሁን ደግሞ አንድ የማይገባህን ነገር ነክተሃል። ምን? ሔዋንን። ሔዋንን ትሰማለህ? አንተ ክፉ ሰው ነው። ከዛሬ ጀምሮ ከየትኛውም ቤተሰቤ ጋር አንተን ባገኘ እመነኝ
ደፋል። ይቅርታ ዴቭ፣ እኔ ከሔዋን አፍህን ዝጋ። እሺ ዝም እላለሁ። የሚሰማ ጆሮ ካለ ስማኝ። አሁንም እነግርሃለሁ፣ ስተውተወኝ ባንቴሮ በጣም ከባድ የሚባለው ምህረት አድርጌልሃለሁ። ቆይ ቀላል የሚባለው መግደል የሚያቅተኝ ይመስላል? ዴቭ፣ እኔን በተሳሳተ መንገድ እየተረዳኸኝ ነው። ባንቴሮ ደግሜ እነግርሃለሁ፣ እገልሃለሁ። አዝናለሁ ወንድም። ሌላ ሺህ ነገር ብትጠይቀኝ እሺ ልልህ እችላለሁ። ከሔዋን ግን በፍጹም ልርቅ አልችልም። በፍጹም። ሔዋን ራስሽን ከባንቴሮ አርቂ፣ አይጠቅምሽም። ባንቴሮ ግን እገልሃለሁ፣ እመነኝ፣ እገልሃለሁ። መምጣት በሌለበት ሰው ነው የመጣብኝ። አቆየሁብሽ አይደል? አንቺ እስክትመጪ ስንት ቦታ ደርሼ እንደመጣው ባይሽ ሉሊት። የት ሄድሽ? ማለቴ በሀሳብ ነው። እሺ ምንድነው የምታስቢው? ፈጣሪ ምን ሰጥቶ ምን እንደነሳኝ እያሰብኩ ነበር። ምን አገኘሽ? መታከት። መታከት ነው ያልሽው? በስራዬ በጣም ውጤታማ ነኝ፣ ግን ደግሞ በሌላ ነገር ባዶ ነኝ። ለምን እንደዚህ አይነት ነገር ታስቢያለሽ? እኔ ሀሳቤን አልጠላሁት። ይገባኛል። ከምጠላው መሸሽ፣ ከምወደው ደግሞ መቅረብ ያልቻልኩ አቅመቢስ ደካማ ሰው ነኝ እኔ። አንቺ ደግሞ ምን ሆንሽ? እኔም እኮ በትምህርቴ ጎበዝ ነኝ፣ ግን ደግሞ እውቀቴ ወላጆቼን ነፃ ሊያወጣ አልቻለም። መቼ እንደሚሆን አላውቅም፣ ግን ደግሞ ተስፋ አልቆርጥም። ቀኑን ይሄ ነው ብዬ መጥራት ባልችልም እንደማሳካው ግን ተስፋ አለኝ። አጋባውብሽ አይደለ ድብርቴን? ኧረ አይደለም። ለቤተሰቦችሽ በጣም ነው አይደል የምትጨነቂው? ለእኔ ከነሱ ውጪ ማን አለኝ? እነሱስ ከኔ ውጪ ማን አላቸው? እውነት ነው፣ ልክ ነሽ። ግን ደግሞ ከመጨነቅ ከመከፋትና ከመጸለይ ውጪ ምንም ነገር አድርጌላችሁ አላውቅም። ሉሊትዬ፣ አንቺ እኮ የእነሱን ኃላፊነት ለመሸከም እኮ በጣም ገና ነሽ። ታዲያ መቼ ነው የምደርስላቸው? ትምህርትሽን ጨርሰሽ ቆንጆ ስራ ስትሰሪ ትደርሽላቸዋለሽ። ቢረፍድስ? አቤት ሮዛ፣ በዚህ ቀርፋፋ ጉዞሽ የምትቀጥይ ከሆነ እማዬም አባዬም ብለሽ የምትጠራቸው ሰዎች አይኖሩም ብላኝ ነበር። ሮዛ ናት እንደዚህ ያለችሽ? አረብ ሀገር ልትልከኝ ስትል ነው እንደዚህ ያለች። ቀስ ብሎ መራመድ ሩቅ ያደርሳል ይላሉ ቻይኖች። ማለትማ ሉሊትዬ፣ ጤናማ ስኬት ዝም ብሎ የሚመጣ አይደለም። ቀስ በቀስ ከልብ መበራመድ የምታመጩ ነው። ህገ ወጥ ግን ህገ ወጥ ነው። ነሽ አናሽ ደበረሽ አይደል? ለሱ ነበርኩ ከተቀመጥኩበት የተነሳሁት። አይቼሻለሁ። ቼክ እንኳን አላረገኝም። የሆነ ነገር ሆኖ መሆን አለበት። እኔ እንጃ። ታዲያ ምን ይመስልሻል? ምናልባት ንቀት። ሔዋን፣ ባያየኝ እኮ ችግር የለውም፣ ግን እያየኝ ነው ኢግኖር አድርጎኝ ሄደው። ጠንካራ ሴት እኮ ነሽ። እንዴት በትንሽ ነገር ታኮርፊያለሽ? እኔ በዴብ በኩል በጣም ስስ ነኝ። ግን ለምን? ያው ምንም አይደለም፣ የወንድሜ ጓደኛ አይደል ብቻ።
ተው በቃሽ። ጠልተኸኛል አይደል? እያናገርኩ እኮ ምን ነበር? ጠልተኸኛል ወይ? ምን እንድልሽ ነበር የምትጠብቂው? አዎ ወይም ሮዛ ግን ጤነኛ ነሽ? ማለት ጤነኛ ስትል ከዚህ ሁሉ በኋላ ይወደኛል ብለሽ ከጠበቅሽ እብድ ነሽ። እኔን እብድ? ሮዛ እኔ ከነ ኃጢአትሽና ከነ በደልሽ ደጋግም የምወድሽ እኮ እኔ ፈጣሪ አይደለም። ስለዚህ ታዲያ ለምን እዚህ እኖራለሁ? ቤትሽ እኮ እንድትፈታኝ እፈልጋለሁ። ፈትቼሻለሁ እኮ። ምን? እዚህ ቤት ውስጥ ስላለሽ እኮ አብረን ነን ማለት አይደለም። ውሳኔህን አሳውቀኝ። በገዛ ቤቴ እንግዳ ሆኜ መኖር አልፈልግም። በየትኛውም ሰዓት የምትሄጂ እንግዳ ሆነሽ እንድኖሪ ነው የምፈልገው። ያለነው እኮ 21ኛው ክፍለ ዘመን ላይ ነው። እስከ ተስማማን ድረስ ብቻ ነው አብረን መኖር የምንችለው። እሺ እንዳሁኑ መስማማት ሲሳነንስ? እንለያያለና። እኔ ባልፈልግስ? ህግ ያስገድድሃል። እሱ ከሆነ ምርጫሽ ሂጂና ክሰሽ። የማላደርገው እንዳይመስልን። እናትሽ አርጅተዋል፣ ግን ስራቸው በጣም ያሳፍራል። አንቺ ለምትሰሪው ለዚህ ቆሻሻ ተግባር መምከር ሲገባቸው እሳቸው ፊት አውራሪ መሆናቸው በጣም ያሳፍራል። የእሱ እርጅና ከኔና ካንተ ወሬ ጋር ምን ያገናኘዋል? መሸምገል እኮ እንደ ጸጉር ሽበት ብቻ አይደለም፣ በአስተሳሰብም ጭምር ነው። እና እንደ እድሜያቸው እንዲያስቡ ንገሪያቸው። ሄዋኔ ላገኘህ እችላለሁ? ምን? ላገኘህ እችላለሁ ወይ? ዝም በል። መስጠት ብቻ አይደለም መንጠቅም እችልበታለሁ። መሞት ብቻ አይደለም መግደልም እችልበታለሁ። ሰማኛለህ? አንተና ሮዛን በህይወት የተውኳችሁ ስለፈራኋችሁ ስላዘንኩላችሁ ሳይሆን በእናንተ ቆሻሻ ደም መጨማለቅ ስላልፈልኩ ነው። ገባ? ሰማለህ? አንተ ክፉ ሰው ነህ። ከዛሬ ጀምሮ ከየትኛውም ቤተሰቤ ጋር አንተን ባገኘ እመነኝ ደፋሃለሁ። ዴቭ፣ እኔን በተሳሳተ መንገድ እየተረዳኸኝ ነው። ባንቴሮ ደግሜ እነግርሃለሁ፣ እገልሃለሁ። አዝናለሁ ወንድሜ። ሌላ ሺህ ነገር ብትጠይቀኝ እሺ ልልህ እችላለሁ። ከሔዋን ግን በፍጹም ልርቅ አልችልም። በፍጹም። ያልኩህን ግን ሰምተኸኛል? ላገኘህ እችላለሁ ወይ ብዬ እኮ ነው የጠየኩህ። አዎ ሰምቼሻለሁ። እሺ የት ነህ? አንቺ የት ነው ያለሽው? እኔ ራሴ እመጣለሁ። በጭራሽ እኔ ያለህበት እመጣለሁ። እሺ በቃ ቴክስት አደርግልሻለሁ። እሺ መጣሁ።
ትሰማኛለህ? እኔን እንደፈለክ መናገር ትችላለህ፣ ግን እንዴት እናቴ? ጎረቤታችሁ እናትሽ እንደሚያስቡት ታማኝ አይደለም። ምን? እና እሱ ነው የኔና የባንቴሮኒ ጋብቻ ወረቀት የሰጠ? ለሚስቱና ለልጆቹ ያልታመነ ለእናትሽ የሚታመን መስሎሽ ነበር? ማለት ከእናቴ ጋር ያን ያህል መስዋዕትነት የሚከፈልላችሁ እኮ ጎረቤታሞች አልነበራችሁ። ደግሞ ከእናትሽ ገንዘብ አልተቀበለም። እና ከዛ ሰውዬ ጋር እናቴ በቃ ከገባሽ ይበቃል። እነዚህ መረጃዎች በእጄ ላይ ያሉ። ፍርድ ቤት ብትሄጂ ቤሳ ቤሲ አታገኝ። አዝናለሁ። ካንተ ምንም አልፈልግም። ያልኩህን ሰምተኛል። ካንተ ምንም ነገር አልፈልግም። ወደ እናቴ ቤት እሄዳለሁ። ለኔና ለልጄ መኖር ደግሞ አያቅተኝም። እናቴ ቤት ነው ያልሽው? አዎ እናቴ ቤት። ላንቺ የሚሆን ሌላም ነገር ማሳይሽ ነገር አለ። በጣም ደስ የሚል ነገር። ባንቴሮ ከፍቶኛል በጣም። ቆይ እስኪ ንገሪኝ፣ ከተለያየን በኋላ የተፈጠረ ነገር አለ እንዴ? ታውቃለህ፣ ድሮ ሲከፋኝ እየሮጥኩኝ ወንድሜ ጋርና ዴቭ ጋር ሄጄ ነበር ማለቅሰው እና ከትንሽ ደቂቃ በኋላ ሳቅ በሳቆኝ ነበር የምመጣው። አሁን ግን ማንም የለኝም። አሁንም እኮ ዴቭ አለ። ያስለቀሰኝ እሱ ቢሆንስ? እኮ ዴቭ፣ እኔ እንጃ የምትዩ ነገር ምንም እየገባኝ አይደለም። ዴቭ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ባንቴሮ፣ አንተ ጋር የመጣሁት የተፈጠረውን ነገር ጠቅላላ ፎርጌት ስለማድረግ ነው። ሄዋኔ አታስቢ። አይደለም የተፈጠረውን ነገር ስምሽን እንድትረሺ ነው ማደርግሽ። እሺ በጣም ነው የማመሰግነው። እሺ ባንቴሮ። ደግሞ እንዴት አባቷ ነው የምታምረው። ፈጣሪ ሆይ እባክህ አንተ እርዳኝ። እኔ ምንም ቃል ማውጣት እየቻልኩ አይደለም። ቆይ አልገባኝም። ለምን ነው የምታመሰግኝ? ጊዜ ስለሰጠኸኝ። ላንቺ ያለኝን አይደለም የሌለኝን እሰጥሻለሁ። እውነትህን ነው? ኢንጆይ እናድርግ። ደስታዬን፣ ሳቄን ተጋራኝ እንጂ። ልቤ ምን ያህል በሳቅ እየፈካች እንደሆነ ብታውቂ። አቤት ተጫወች እንጂ። ታውቃለህ፣ ያንን እብድ መካኒክ በምንድን ነው የምታስታውሽው ብባል? በምንድን ነው ልል የምችለው? ምን ብለሽ ነበር የምትመልሺው? ከአፍቃሪነቱ በላይ
በአግሬሲቭነቱና በፍጥነቱ አስታውሰዋለሁ ይላል። አሁን ያገኘሽኝ ልቤም እግሬም ከተሰበረ በኋላ ነው። የድሮን ባንቴሮ መሆን አልችልም። ለዛ እኮ ነው ሲጨንቀኝ የጠራውክ። አመሰግናለሁ። ግን እኮ ለምን እንደከፋሽ አልነገርሽኝ? እንጠጣ እንጂ ምንድን ነው የመጣ ነው? እኔ እንጃ አላውቅም። ልንጠጣ ልንረሳ ነው የመጣ ነው። እኔ ግን አንቺን ልጠብቅሽ ነው እዚህ የተገኘሁት። የቤታችሁ ካርታ ኮፒ ነው እንዴ? እና ስሙ እኮ የሚለው ናኦድ ጌታቸው ነው። የሔዋን ጌታቸው ወንድም ማለት። እስኪ እንዴት እንደተገናኘን አስታውሺ። ስራ አጥ ነበርሽ። ከዛም እናትሽ የቤቱን ካርታ ይዘው ተበደሩልሽ። ከዛም ከሰርሽ። ልክ የመክፈያው ጊዜ ሲደርስ ደግሞ 70 ሳንቲም አልነበረሽ። የማውቀውን ነገር ደግሞ አተርክልኝ። ከዛም ባንኩ አይመለስም የሚል ግምት ስለነበረው ቤቱን በሐራጅ ለጨረታ አወጣው። ከዛም አንዱ ተጫርቶ አሸነፈው። ያም ሰው አንተ ዳዊት እንግዳ ሰው ነበርክ። የገዛኸውም ለጓደኛህ እንደነበር አውቃለሁ። ከእናትሽ ጋር ቤቱን ለመረካከብ ስመጣ ለመጀመሪያ ጊዜ አየሁሽ። ከዛም ለተወሰነ ጊዜ እዛው ተከራይታችሁ እንድትኖሩ ተስማማ። ቀናቶች አለፉ። ከዛም ተዋደድን፣ ተፋቀርን፣ በስተመጨረሻም ተጋባን። ግን ለጓደኛህ ሌላ ቤት እንደምትገዛለትና ካርታውንም በእናቴ ስም እንደምታዞርላት ተስማምተን ነበር። አንቺ አበላሸሽዋ ማለት። ለጓደኛዬ ለናኦድ ጌታቸው ቤት ልገዛበት ያስቀመጥኩትን ብር አንቺ ቢዝነስ ጀመርሽበት። ከዛም ከሰርሽ። ግን እኮ ካርታውን አዝሬዋለሁ፣ ለሱም ቢሆን ቀስ ብዬ መግዛት እችላለሁ ብለኸኝ ነበር። አላስታውስም። ግን ደግሞ ጓደኛዬ ናኦድ አምኖኝ አደራ ሰጥቶኝ እሱ ሀገሬ ሊጠብቅ ወደ ግንባር ሄደ። ስለዚህ የእሱን እምነት ልክድ አልፈልግም። ምናልባት የአንቺ ውሸታምነት ተጋብቶብኝ ይሆን? ስለዚህ ያ ቤት የናኦድ ጌታቸው ነበር እያልከኝ ነው? ናኦድ ጌታቸው ስለሞተ የሔዋን ጌታቸው በሚለው ይስተካከል። ቆይ ምንድን ነው ያደረግከኝ? እንዴት ነው እንደዚህ አጃጃልከኝ? ይኸውልሽ እንድትሄጂ ቢፈቅድልሽ አንቺም እናትሽም ጎዳና ነው የምትወርዱት። ግን ደግሞ ለልጄ ስለራራልሻለሁ። ልጄ ጎዳና ላይ እንዲወለድ አልፈልግም። ገባሽ? እስኪ ጭንቅላትሽን ደግ ነገር መግቢው። ክፋት የምትመግቢው ከሆነ ግን ልክ እንደ ካሮት ቁልቁል ነው የምትወርጂው። ገባሽ? ሮዛ በጣም አዝናለሁ። አላመንሽኝም? ለምን አምንሻለሁ? እሺ በቃ አትመኝኝ፣ ግን ከዚህ በላይ ማዘን ይብቃሽ። ለምን ይበቃኛል? ራስሽንም ልጅሽንም ትጎጃለሽ። ሉሊት እባክሽ አታስቂኝ። ምን ነው ተሳስቻለሁ? አንቺ ማነሽና ነው ለዚህ ልጅ የምታስቢው? ሉሊት ነኝ እኮ። ቆይ ጅል መስዬ ነው እንዴ የምታይሽ? ኧረ እኔ ሉሊት ስሚኝ፣ ለዚህ ጽንስ አይደለሽም አንቺ፣ አባቱ ራሱ አላዘነም። እንዳይመስልሽ ወንድሜ ማርገዝሽን ሲሰማ እንደ ህፃን ነበር ሲቦርቅ የነበረው። የለየለት አስመሳይ ስለሆነ ነው። ለልጅሽ አንቺ ትቀርቢዋለሽ፣ ምክንያቱም በማህፀንሽ ተሸክመሽዋል። እና እባክሽ ዘኝለት። ምን ነው የሚያሳዝነኝ?
ማርገዜን እኮ ካወኩበት ቀን ጀምሮ ለኔ እርግማን እንጂ ሌላ ምን ያመጣልኝ ነገር አለ? ምንም ያተረፈልኝ ነገር የለም። ሮዛ እባክሽ እንደዚህ አትበይ። ለራሴ ለህይወቴ ባልሰጋ ኑሮ ድሮውን ነበር ቀድሜ መንቀሬ ማስወጣው። መቼውን ሰላሜን ማገኝ ምን አይነት ማት ውስጥ ነው የገቡት? ዳዊት ያሳፍራል አይደል? ምኑ እንደዚህ ማሰቤ? ግን ከልብሽ ነው? አረ እንዴት እንደዛ ሊሆን ይችላል? እንዴት ጨክኜ ልጄ ላይ ይሄን አደርጋለሁ? ምን ነው? ፈርቼ ነበር። ያስገርምሽኝ ነው? ግን እውነትሽ ነው? እውነቴን ነው። ስለኔና ስለ ልጄ ስላሰብሽ በጣም አመሰግናለሁ። ግን አሁን የራሴ የሆነ ጊዜ ያስፈልገኛል። ሁላችሁም ከኔ የተሻላችሁ መሆናችሁን ልታሳዩኝ ትሞክራላችሁ። እውነታው ግን ሌላ ነው። አንቺ እዚህ ባትሆኚ ኑሮ ባንቴሮን ቁጭ ሆኜ ነበር የምዋጋው። እንደዛ ነው የምታስበው? እኔ ስላልኩ ሳይሆን እኮ በትክክልም እንደዛ ስለሆነ